እንደምታዩት በጣም ወድጀዋለሁ። በጣም ለውጥ አለው። ፊቴ እንደዚህ የሚያምር አልነበረም ብዙ በጣም ለውጥ አለው። ወያችሁ እንዴት እንደሚያምር ያምራል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በዓል እንዴት ነበር? እንዴት ነበር በዓል? እንኳን በድጋሚ አደረሳችሁ እላችኋለሁ። እንግዲህ እንዴት ናችሁ? ደህና ናችሁ? ጠፍቻለሁ እንግዲህ ከሚዲያዬ ለመልካም ነው። እንግዲህ ዛሬም ደግሞ አንድ ነገር ይዤላችሁ ወደ እናንተ መጥቻለሁ። እርድ ለብዙ ነገር በጣም አሪፍ እንደሆነ ታውቃላችሁ ብዬ ተስፋ አደርጋለሁ። እርዱን ለብዙ ነገር እንጠቀማለን፣ ለምግብ እንጠቀማለን፣ እንዲሁም ደግሞ ለሆዳችን በጣም ምርጥ መድኃኒት ነው። በቃ በጣም ምርጥ ነው እርድ ማለት ነው። ኬሚካል ምናምን ስለሌለበት በጣም አሪፍ ነውና እኔ የተጠቀምኩት እርድን ፊቴ ላይ ተቀብቼ በጣም ብዙ ለውጥ አግኝቻለሁ። አያችሁ የሚያምር ነው፣ ያምራል። ብቻ አጥቤ ደግሞ አሳያችኋለሁ። እኔ እንዴት ነው ያደረኩት? እርድና አንድ ማንኪያ እርድና ወተት በጠበጥኩኝ። በደንብ አድርጌ መክስ አደረኩኝ ማለት ነው። በደንብ አድርጋችሁ መክስ ካደረጋችሁ በኋላ ትቀቡታላችሁ። አንዴ ያደረጋችሁት ለ3 ቀን ለ4 ቀን ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ። ማርም መጨመር ይቻላል። እኔ ግን ማር አልተጠቀምኩበትም። እርድና ወተት ብቻ ስለተመቸኝ ማር አላረኩበትም ማለት ነው። እርድ መጠቀም ከጀመርኩኝ ቢያንስ 2 ወር ምናምን ሆኖኛል እና ፊቴ ላይ በጣም ምርጥ ለውጥ አይቻለሁ እና በጣም ነው የወደድኩት። እኔ የወደድኩት ለኔ የተመቸኝ ነገር ደግሞ ለእናንተም ላሳያችሁ ለእናንተ ላጋራችሁ ብዬ ነው። እንግዲህ ያው ብዙ ሀገር እንሄዳለን። ሀገር በቃ ብቻ ፊታችን ጽድት ሀገር ስትሄዱ ምናምን ነው። ሀገር ስትሄዱ ብቻም ሳይሆን ያላችሁበት ቦታ መሆናችሁ ፊታችሁ ጽድት ስል በጣም ደስ ይላል። እኛ ያው ስለምንሰራ ራሳችን ብዙ ጊዜ አናንከባክብም እና እንጎዳለን። ስለዚህ ለራሳችንን ጊዜ መስጠት አለብን። ራሳችን ንጽህናችን መጠበቅ አለብን። ምንም አይከብድም። አሁን እርድ በወተት አድርጎ መቀባት ምንም የሚከብድ ነገር አይደለም። ስለዚህ እኛ ብዙ ጊዜ በቃ ጊዜ አንሰጠውም እንጂ ማለት ነው። ስለዚህ እንደዚህ አድርጋችሁ አሁን እንግዲህ ተቀብቻለሁ። ከተቀባ 10 ደቂቃ ሆኖኛል። አሁን ኦልሬዲ ደርቋል ማለት ነው። ደርቋል። እንግዲህ ስታጠብ አሳያችኋለሁ። ታጥቤ ምን እንደሚመስል ደግሞ አሳያችኋለሁ። ተጠቀሙበት ብዬ አስባለሁ። ምክሬ ነው። እኔ የወደድኩት ነገር እኔ አይቼ ለኔ የተመቸኝን ነገር ነው ለእናንተ የማካፍላችሁ እንጂ ለኔ ያልተመቸኝ እኔ ያልሞከርኩትን ነገር ደግሞ ለእናንተ አላሳያችሁ። ምክንያቱም አይቼ እንደዚህ አይታችሁ እኔ አይቼ የተመቸኝ ነገር ነው ለእናንተ የማሳያችሁ። ውዶቼ፣ ውድ ቤተሰቦቼ ለእናንተ ትልቅ ክብር አለኝ። ቴንኪው መርጣችሁ ወደ እኔ ስለመጣችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ አድርጉኝ። ያው ቻናሌ በጣም እያደገ አይደለም። በጣም ቁም ነገር የምሰራበት ቻናል ሲሆን እየታየ አይደለም ቪዲዮ። ስለዚህ ፕሊዝ ሰብስክራይብ አድርጉ። አሁን ታጥቤ አሳያችኋለሁ ውዶቼ። እንግዲህ እየታጠብኩ ነው ውዶቼ። ያው እየታጠብኩ ነው ጋይስ። እንግዲህ በሳሙና አይደለም ብቻው በባዶ ውሃ ብቻ ነው የምታጠበው። ቤተሰብ በባዶ ውሃ ብቻ ነው የምታጠበው። ይቅርታ በባዶ ውሃ ብቻ። አያችሁ ታጥቤ መጣሁ። የምር እኔ በጣም ነው የወደድኩት። በቃ ቀለል ያለ ነገር እቤት ውስጥ የተዘጋጀ ነገር ምንም ገንዘብ ሳታወጡ ምን ሳታረጉ ወተት በእርድ አድርጋችሁ እንደዚህ መቀባት። በቃ ራሳችሁን መጠበቅ አለባችሁ። ለጊዜ መዳን ቤት ሆነን እንትን ማለት የለብንም። ራሳችን ስንጠብቅ ነው ሰው የሚወደን ሰው የሚያከብረን። ራሳችን ጭምድድ አድርገን ብንሰራ ማንም እኛ የሚያከብረን ገንዘብ ነው እንጂ የሚያከብሩት እኛን አያከብሩንም። ስለዚህ መጀመሪያ ራሳችን ፈረስቲዋል ራሳችን መጠበቅ አለብን፣ ቆዳችን እንዲያምር። ስለዚህ ቤተሰብ ይሄንን ይመስላል። እንደወደዳችሁ ደግሞ ተስፋ አደርጋለሁ።
ሀሳብ አስተያየቱን ኮሜንት ላይ ጻፍልኝ። ሰብስክራይብ ማድረግ እንዳትረሱ ውድ ቤተሰቦቼ። በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። እግዚአብሔር ባላችሁበት ይጠብቃችሁ። ከክፉ ሁሉ ያሰባችሁት ያቀዳችሁት ተሳክቶ ሀገር እስክትገቡ ድረስ እግዚአብሔር ከክፉ ሁሉ ይጠብቃችሁ። ሀገራችን ኢትዮጵያን እግዚአብሔር ይባርካት፣ ይጠብቃት። ከምንሰማ ከክፉ ወሬ እግዚአብሔር ይጠብቀን እላለሁ። አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።